ስትማሩ በኦርቶዶክስ እምነት ተዋህዶ ቤተክርስቲያን ብንሄድ ማለት ነው መሐመድ የሆነች ቦታ አለች። በቃ መሐመድ ሚል ቦታ አለ፣ ስለ እውነት የሚናገር ቦታ አለ። እሱን ዝለለው ይባላል። ይሄንን ዝለለው ይባላል። ይሄንን ዝለሉት ይባላሉ። ለምን መሆን አለበት? የለበትም እኮ አይደል እንዴ? ትክክለኛ እምነት ከሆነ በሐቅና በግልጽ መናገር ነው። ለዚህ ደግሞ ማለት ነው ትክክለኛ እምነት ነው የምናመልከው፣ ይሄ የእውነትና ትክክለኛ እምነታችን ነው ብላችሁ የምታምኑ ከሆነ ማለት ነው እስቲ ድብቅ ክላስ የሚባለውን በቤተክርስቲያን ያለውን ለማወቅ ማለት ነው ሰንበት ትምህርትን፣ ቆሎ ትምህርትን፣ ድቁና፣ ጵጵስና፣ ዲያቆንነትን ሁሉንም እስቲ ተማሩት። ከዛን የድብቅ ክላስ ቁልፍ ተብሎ ይሰጣችኋል። ከዛን እዛው ገብታችሁ እውነትን በሙሉ ትረዳላችሁ። ለዚህ ደግሞ ማለት ነው እዚሁ አጋጣሚ ለነግራችሁ የምፈልገው ስለ እምነታችሁ በደንብ ጠንቅቃችሁ ወቁ። ሌላኛው ነገር ደግሞ ማለት ነው አላችሁ የእምነት አባቶች ብዙ ናችሁ። የእምነት አባቶች ትላልቅ የምትባሉ እውነትን እያወቃችሁ እውነትን ለመናገር ለዱንያ ለገንዘብ ብላችሁ ኧረ ተው፣ አላህን ፍሩ። እውነትን እኮ ታውቃላችሁ። አታውቁም ተብሎ እኔ መቼም አላስብም። መቼም ወላሂ ነው የምላችሁ። እኔ ጻነኛ እንደ ጻነቴ ግን ማለት ነው እናንተ አስተሳሰባችሁ ትንሽ ዝቅ ስላለ ነው እንጂ ትንሽ ከፍ ብሎ ቢሆን ማለት ነው እውነትን መናገር ምንም አያውካችሁ። ማሻአላ ያዘው። አሁን ኔትወርኩ ትንሽ ነው።